ሰላም ለእናንተ ይሁን ውድ ሕዝበ ክርስቲያን ጸሎትን የምትወዱ በሙሉ። ይህ መዝሙረ ዳዊት የጸሎት መጽሐፍ ልበ አምላክ ቅዱስ ዳዊት የደረሰው ታላቅ የጸሎት መጽሐፍ ነው። ይህንን መዝሙረ ዳዊት የዘወትር ጸሎት የሚጸልይ ሰው ሁል ጊዜ ከእግዚአብሔር ጋር ይገናኛል። ጠላት ዲያብሎስንም ድል ያደርግበታል። መንገድ በሚሄድበት ወቅትም መንገዱ የቀና ሐሳቡ የተሳካ ይሆንለታል። እንዲሁም ማዘናችንን የምንረሳበት ሐሳበ ልቦናችንንም የምናቀናበት የጸሎት መጽሐፍ ነውና እስኪ ዛሬን አብረን እንጸልይ። መዝሙር 6 አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገሥጸኝ። ድውይ ነኝና አቤቱ ማረኝ፣ አጥንቶቼም ታውከዋልና ፈውሰኝ። ነፍሴ እጅግ ታወከች፣ አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብ የለምና በሲኦልም የሚያመሰግን ማን ነው? በጭንቀት ደክሜያለሁና ሌሊቱን ሁሉ በአልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች፣ ከጠላቶቼም ሁሉ የተነሳ ረጀው። ዓመፃን የምታደርጉ ሁሉ ከእኔ ራቁ፣ እግዚአብሔር የልቅሶዬን ቃል ሰምቶአልና። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለኝ። ጠላቶቼ ሁሉ ይፈሩ፣ እጅግም ይጎስቁሉ፣ ወደ ኋላቸው ይመለሱ፣ በፍጥነትም ይፈሩ።